እዚህ ጋር ነበር ባለፈው እና እነዚህ ነገሮች አይተናል። ዛሬ እዛ ቦታ ላይ አልቆይም፣ ግን በጣም በቃ እዚሁ ላይ ነን። የሚቀጥለውን ታችኛውን ሌየር ነው የምናየው። በጣም ብዙ መረዳት ውስጡ አለ እዚህ ውስጥ እና ምንድነው የሆነው? ያው ባለፈው እንደተነጋገርነው ይሄ የመጀመሪያው የአደባባዩ ክፍል ውስጥ ሁለት ነገሮች አሉ አልን። አንደኛው መሰዊያው ነው፣ ሁለተኛው ደግሞ መታጠቢያው ነው ብለናል። ቅድስት ውስጥ ይሄ የመሐከለኛው ክፍል ሶስት ነገሮች አሉ ብለናል። አንደኛው መቅረዙ ነው፣ ሁለተኛው ዳቦዎቹ ናቸው፣ ሶስተኛው ደግሞ የማጠኛው የዕጣኑ መሰዊያው ነው። ወደ ውስጥ ስንገባ ማንም የማይገባበት ቦታ ከሊቀ ካህኑ በስተቀር በዓመት አንዴ እሱም ደም ይዞ በሂሶጵ 7 ጊዜ ሊረጭ በስርየት መክደኛው ላይ ለዛ ፐርፐስ ብቻ የሚገባበት፣ ካለዚያ ግን የእግዚአብሔር መገኘት ያለበት ቦታ ቅድስተ ቅዱሳን ያልነው ሶስተኛው የውስጡ ክፍል ነው። አሁን ዛሬ የምናየው የመደረቢያው የመሸፈኛውን ነው። መሸፈኛው የማደሪያው መሸፈኛ ተበርናክል ከቨሪንግ ይሉታል። አሁን ስለዚህ ነው የምናየውና በጣም የሚገርመው በጣም እዚህ ጋር ነው ትልቁ ነገር ያለው። ይሄን ይመስላል። በ4 ሌየር ባለው ቆዳ የተሸፈነ ነው። ያ ያየነው ቤተ መቅደስ ማለት ነው። በቆዳ ነው የተሸፈነው፣ በተራ ቆዳ። ግን ውስጡ ምን አለ? የተሰወረ ክብር አለ፣ የእግዚአብሔር ክብር አለ። ውስጡ መቅረዙ አለ፣ ዳቦዎቹ አሉ፣ የዕጣኑ መሰዊያ አለ። ከዛም አልፎ ተርፎ ደግሞ ቅድስተ ቅዱሳን ውስጥ ታቦቱ አለ፣ የእግዚአብሔር መገኘት አለ። ይሄን ሁሉ ከውጭ የሚያይ ሰው ውስጡ ያለውን ክብር አያይም። ውጭውን ሲያይ ቆዳ ነው፣ ተራ ቆዳ ሆን ተብሎ እዛ ጋር ነው ትልቁ መገለጥ ያለው። በተራ ቆዳ ስር የተሰወረ ክብር ነበር። በቃ ካልገባችሁ በስተቀር ውስጥ ካልተገባ በስተቀር የማይታይ፣ ከውጭ ግን ሲያይ ሰው የሚያየው ቆዳ ብቻ ነው እያልኳችሁ ነው። አይገርምም? ረድገመው ስንቴ በውጭ ሲታይ ቆዳ ነው የሚታየው። ለምን? በቆዳ ነው ሸፍነው ያለው ሙሴን እግዚአብሔር ቤተ መቅደሱ ሙሉን ያንን ቅድስተ ቅዱሳንንም በቆዳ ዙሪያውን በቆዳ ሸፍነው ነው ያለው። ስለዚህ ሩቅ ያለ ውጭ ያለ ሰው ውስጥ ካልገባ በስተቀር እነዚህን ክብሮች አያይም። ቆዳ ነው የሚያየው፣ እስኪን ነው የሚያየው። የቆዳ ንብርብሮች ውስጥ ተሸፍኖ ነው የእግዚአብሔር ክብር በዛ ዘመን የነበረው። ግን በጣም የሚገርመው እነዚህ የቆዳው ንብርብሮች አካላዊ መሸፈኛ ብቻ አልነበሩ። ክርስቶስ ከመገለጡ በፊት በነበሩት ትውልዶች ውስጥ ምንድነው የእግዚአብሔር ክብር ቢገኝም ተሸፍኖ እንደነበረ ነው እንጂ በትንቢታዊ መልኩ ያዩት የነበረው ግልጽ ክብሩን አያዩትም ነበረ። ክርስቶስ ከስጋ በመምጣቱ በፊት ክብር ነበር፣ ግን ተሸፍኖ ነበር የሚለውን አንድ የሚሰጠን ትርጉም። የተሸፈነ ክብር ስጋን ለብሶ የተገለጠ ማን ነው? ክርስቶስ ነው። በጣም የሚገርማችሁ ይህን መገናኛ ድንኳኑን ሲያዩ የክርስቶስን ኢንካርኔሽን ነው የሚያሳየው። መለኮታዊ ክብር በተራ ቆዳ ማለት ነው ተሸፍኖ። እግዚአብሔር በክርስቶስ ውስጥ ወደ ሙላቱ የሚያደርሰን ክርስቶስ ማለት የእግዚአብሔር ሙላት ነው። ሙሉን እግዚአብሔርን ይዞ የመጣ ግን እንደኛ ቆዳ የለበሰ የሱን መለኮታዊ ማመልከቻ ነው። ፕሮፌቲክ ነው።
ትንቢታዊ ነው አሰራሩ ራሱ። ስለዚህ እነዚህ እንትኖች ስፒሪቹዋል ፕሮፌቲክ ሚኒንግ አላቸው ማለት ነው። በቆዳ መሸፈኑ ቆዳው ላይ ከሄድን ዲፐር ከገባን በጣም ብዙ ነገሮች አሉ። ግን ላልፍ ነው ከዛ ልለፍና የቆዳው መሸፈኛ የስጋ መልበስ ትንቢት ነበር ነው ያልኳችሁ። እና መጋረጃው የኢየሱስን አካል ነው የሚወክለው ማለት ውጫዊ ሽፋኑ ማለት ነው። በቆዳ መሸፈኑ የእግዚአብሔር ሙላት በኢየሱስ አካል ውስጥ የሚለውን ነው የሚያሳየው። ምክንያቱም ውስጡ ያለው ማደሪያው እግዚአብሔር ከላይ ሲታይ ግን ከውጪ ሲታይ ግን ቆዳ ነው የሚታየው። እና ዮሐንስ እንደተናገረው ማለት ነው ቃልን ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ የእግዚአብሔርን ክብር አየን ነው የሚለው እዛ ላይ። እግዚአብሔር አንድ ቀን ክብሬ ከቆዳ ስር ማለት ከስኪን ስር ከሰው ሥጋ ስር ውስጥ ተሸፍኖ እንደሚመጣ ማለት ክርስቶስን ሊያሳይ ነው እየተናገረ ያለው። ክርስቶስ ቆዳን የለበሰ ክብር ነው። ስለዚህ ትንቢታዊ አመላካች ነበር። እያንዳንዱ ንብርብር ራሱ በንብርብር ነው ያስቀመጡት። 4 ሌየር ነው ያለው። እሺ ምንድን መሰላችሁ የሚያመለክተው? እግዚአብሔር ስጋን ወልድ ነው አይደለ? እግዚአብሔር ነው አለ ራሱ ስጋን ወደሚለብስበት ጊዜ ወደፊት የሚጠቁሙ ናቸው። ጄኔሬሽን አፍተር ጄኔሬሽን የሚያሳይ ማለት ነው። ስለዚህ ስጋ መልበስ የአዲስ ኪዳን ክስተት ብቻ አይደለም ማለት ነው። የብሉይ ኪዳን ዲዛይን ነው፣ ንድፍ ነው፣ አመላካች ትንቢት ነው። ማደሪያው ድንኳኑ በቆዳ እንደለበሰ ማለት ነው። ክርስቶስ በሰውነት ተገለጠ። የእግዚአብሔር ክብር ሙሉ ሙላቱ በሰውነት ተገለጠ። ይሄ ትልቅ ነገር ነው። ጠለቅ እያልኩ ልገባ ነው። እሺ ይሄ ከገባችሁ እግዚአብሔር የሚገርመው በሩቅ ራሱን ለመግለጥ አይደለም ያሰበው፣ በእኛ መካከል ነው ተገልጦ መታየት የፈለገው። ከፍጥረቱ ውጪ ከፈጠረው ውጪ ቆሞ ያለ አይደለም፣ ወደ ፍጥረቱ ውስጥ የገባ ነው። ራሱ የፈጠረው ፍጥረት ውስጥ ገባ። ስለዚህ ክርስቶስ እውነተኛው መገናኛ ድንኳን ነበር ማለት ነው። ክርስቶስ በስጋ ውስጥ የተሰወረ እውነተኛ ማደሪያ ነው። ኢየሱስን እኮ ሲያዩት ተራ ይመስል ነበር። ነገር ግን ምን ነበረው ውስጡ? ዘላለምን ይዘው ነበር። እና መምህር ነው፣ ነብይ ነው፣ እንደዚህ ነው የሚያውቁት። ታምራትን የሚያደርግ ሰው ብቻ ነው ሲያዩ፣ ከፊት ለፊት ሲያዩት ቆዳ ነው፣ ስኪን ነው የሚያዩት፣ ሰው ነው የሚያዩት፣ የማርያም ልጅ ነው የሚያዩት። ግን የእግዚአብሔር ማደሪያ ነበር። የእግዚአብሔርን ሙላት ይዞ የመጣ ሙላት የሚል አለ እዚህ ጋር። በጣም የሚገርማችሁ ምክንያቱም የእግዚአብሔር ሙሉ ሙላት እዛ ቤተ መቅደስ ውስጥ ነበረ፣ ቅድስተ ቅዱሳን ውስጥ ነበረ። ግን ዙሪያውን የተሸፈነው ከቨር የተደረገው በምን ነበር እያልኳችሁ ነው? በቆዳ ነበር። እዚህ ጋር ትልቁ ሪቨሌሽን ያለው። ከዛ ምን ሆነ መሰላችሁ? እውነተኛው ይሄ በቤተ መቅደስ ውስጥ ያለው መጋረጃ የተቀደደው ከላይ ወደ ታች አካሉ ሲቆረስ ነው። የክርስቶስ አካል በመስቀል ላይ ሲቆረስ መጋረጃው ተቀደደ። ሪሊ ይሄ ፊዚካሉ ፋብሪኩ ነው የምላችሁ። እሱ ከላይ ወደ ታች ተቀደደ። ቤተ መቅደስ ውስጥ የነበረው ባይዘዌ ቤተ መቅደስ አንድ ብቻ ነበር። በምድረ በዳም የነበረው ቤተ መቅደስ አንድ ነው። እነዚህ 3 ክፍል ቅድም ያሳየኋችሁ
ሙሴ ነው መጀመሪያ የሰራው እንዳየው በተራራ ላይ እንዳሳየው እግዚአብሔር ማለት ነው። ከዛ በኋላ ደግሞ ሰለሞን ቤተ መቅደስ አድርጎ በአማረ በግንብ በደንብ ሰርቶታል። እሱ የመጀመሪያው ቤተ መቅደስ ሲፈርስ ደግሞ ሁለተኛ ቤተ መቅደስ በኋላ ተሰርቷል በዘሩባቤል። እዝራ ደግሞ የሥርዓቱን እንደገና መልሷል። ከባቢሎን ምርኮ በኋላ ፈርሶ ነበር የመጀመሪያው ቤተ መቅደስ። ስለዚህ ሁለተኛው ቤተ መቅደስ በዘሩባቤል ሲሰራ እዝራ ደግሞ ሥርዓቱን ነው የመለሰው። ነህምያ ደግሞ ቅጥሩን ነው ያደሰው። ከዛ በኋላ እንደገና የፈረሰው በ70 ኤዲ ነው ከክርስቶስ በኋላ ማለት ነው፣ ከክርስቶስ ልደት በኋላ። ስለዚህ አንድ ቤተ መቅደስ ነው እያወራን ያለ ነው። እሺ ኢምፖርታንት ስለሆነ ነው ይሄን የምነግራችሁ። የዛ ቤተ መቅደስ ኢየሱስ በነበረ ጊዜ ነበረ ያ ቤተ መቅደስ። የዛ ቤተ መቅደስ መጋረጃ ከላይ እስከታች ለሁለት ተቀደደ። ልክ ክርስቶስ ስጋው ሲቆረስልን ለኛ በመስቀል ላይ የተያያዘ ነበር ማለት ነው የክርስቶስ ስጋና መጋረጃው። ስለዚህ መስቀሉ እውነተኛው መጋረጃውን ነው የሚያሳየው። ክርስቶስ ስጋው መቆረሱ መጋረጃው ይሄ ሰውና እግዚአብሔርን ያለያየው የኃጢአት መጋረጃ መነሳቱን ነው የሚያሳየው። አሜን አሜን። የመቅደሱ መጋረጃ ከላይ ወደ ታች ተቀደደ የሚለው አይገርምም? ማቴዎስ 27:51 ላይ እግዚአብሔር ነው ኢኒሺየት ያደረገው። እግዚአብሔር ነው ከእግዚአብሔር ዘንድ ተቀዷል። ከላይ መጀመሩ እግዚአብሔር ነው የጀመረው ነው፣ ሰው አይደለም የጀመረው፣ እግዚአብሔር ነው። መጋረጃው ምንድነው? ድንበር ነው አይደለ? እንዳንገባ ድንበር ነው። ክርስቶስ ሲሞት ግን ያ ተነሳ ያልኳችሁ ነውና ይሄ ትልቅ ነገር ነው። ግን በጣም የሚገርማችሁ በክርስቶስ ሞት ማለት ነው በመስቀል ላይ ስጋው አካሉ መጋረጃው ለካ ያንን ነው የሚያሳየው። ሲቆረስልን የመጋረጃው ሲወገድ ሲነሳ ሰውና እግዚአብሔር ተቀላቀሉ ማለት ምን ሆነ መሰላችሁ? በፊት አክሰስ ነበር የምንፈልገው አይደለ? መሻገር መግባት ነበር አይደለ? አሁን ግን መኖሪያ ሆነን መኖሪያ ያደረገን ክርስቶስ ያንን መጋረጃ ብቻ አይደለም ያነሳው። ይገርማችኋል። እና አክሰስ አይደለም የሰጠን፣ ከዛም ያልፍ ነገር ነው የሰጠን እያልኳቸው። ምንድነው የሰጠን? መኖሪያ እንድንሆን ያደረገን የእግዚአብሔር መኖሪያ። ትልቅ ሽግግር ነው ይሄ። የሚገርም እግዚአብሔርን መቅረብ ብቻ አይደለም እኮ የሱ መኖሪያ ሆነን እያልኳችሁ ነው። ሂዝ ዲዌሊንግ ፕሌስ ሆነን። አይገርምም? በሱ ሞት ማለት ነው በክርስቶስ ሞት እኛ ምን ሆነን እያልኳችሁ ነው። በሌላ አባባል ህያው ቤተ መቅደስ ሆነን። አሜን አሜን። ያኛው ቤተ መቅደስ ለካ ሲያሳይ የኖረው ማንን ነው ማለት ነው? ክርስቶስን ብቻ አይደለም እኛንም ነው ሲያሳይ የኖረው። ክርስቶስ በእኛ ውስጥ ሲኖር ማለት ነው። ክርስቶስ በእኛ ውስጥ ሲኖር ይሄ ትልቅ ክብር ነው ብሏል ቆላስይስ ላይ ሐዋርያው ጳውሎስ። የክብሩም ተስፋ ክርስቶስ በእኛ ዘንድ መሆኑ በእኛ ውስጥ መሆኑ ነው። ስለዚህ እኛ ቪዚት የምናደርግ ልንጎበኘው የምንሄደው ቦታ ፈልገን የት ነው ያለው ብለን የምንፈልገው እግዚአብሔር አይደለም። አሁን ያለው ልኑርባችሁ ብሎ ውስጣችን የገባ እግዚአብሔር ነው። ውስጥ እየኖረ ያለ አምላክ ነው፣ ውጭ አይደለም ያለው። ይሄ መንገድ የተከፈተው በክርስቶስ ነው። ስለዚህ እኛ አምላኪዎች ብቻ አይደለንም ማለት ነው። ወርሺፕ የምናደርግ ብቻ አይደለንም ማለት ነው። የእግዚአብሔር ማደሪያዎች ነን ማለት ነው። ምክንያቱም እሱን ለማቅረብ አይደለም እየጣረን ያለ ነው። ቀድሞ በውስጣችን እንዳለ ሊገባን ይገባል። ውስጣችን አለ። ይሄ ሺፍት ያደርጋል። ውስጣችን እንዳለ ሲገባን አንድ ነገር ያንቀሳቅሳል፣ አንድ ነገር ይለውጣል። ለመሰላችሁ አዲስ ኪዳን እኮ ወደ እግዚአብሔር መግቢያ ብቻ አይደለም እያልኳችሁ ነው። እግዚአብሔር በእኛ ውስጥ መኖር ጀመረ። እኛ ማደሪያ ሆነን፣ እኛ ህያው ቤተ መቅደስ ሆነን። ለዘመናት ያን ቤተ መቅደስ ሲያሳይ የኖረው እግዚአብሔር
ቤተ መቅደሱ ሕያው ቤተ መቅደሱ ሲዘጋጅለት ሲገባና መኖር ሲጀምር ያውም እኛ ማለት ነው በጣም የሚገርማችሁ ቤተ መቅደሱ ጠፋ፣ ከታሪክ ጠፋ። ያ ቤተ መቅደስ ስንት የተሸላለመበት ስንት በመከራ የተሰራ በራእይ የተሰራ ብሉፕሪንቱን አይቶ ሙሴ የሰራው በኋላ ሰለሞን የተጠበበበት ከዓለም ዙሪያ እየሄዱ የሚጎበኙት እነ ዘሩባቤል በኋላ ያደሱት ከታሪክ ጠፋ። ከ70 ኤዲ በኋላ ሮማውያን ካፈረሱት በኋላ በቃ ከታሪክ ነው የጠፋው። ለምን ብላችሁ ጠይቁ። በቃ አገልግሎቱን ጨረሰ። ለምን? ሊያሳይ የነበረው እንደ ጥላ እኛን ነበር። ልክ መጋረጃው ከተቀደደ በኋላ በቃ አለቀ። እግዚአብሔር ሊያሳይ የፈለገውን ነገር እዛ ጋር ጨረሰ። ምን ማለቴ እንደሆነ አሁን ነው እየገባችሁ የሚመጣው። ካም በኋላ በደንብ ስሙኝ። በጣም የሚገርማችሁ ወደ ክርስቶስ ዞር ስንል መጋረጃው ይነሳል አይደል ያለው። መጋረጃው መነሳት ብቻ ሳይሆን እኛ መግባት ሳይሆን እሱ ደግሞ እኛ ውስጥ ገባ አይደል ያልኳችሁ። ክርስቶስ ከኃጢአት የሚያድን አዳኝ ብቻ ሳይሆን ክርስቶስን ስናይ እግዚአብሔርን እንድናይ ከዛ እግዚአብሔር ደግሞ እኛ ውስጥ እንዲኖር ክርስቶስ ይህንን ስራ ሰርቶ ራሱ ክርስቶስ የእግዚአብሔር ሙላት በሰውነት ተገልጦ ይኖራል አይደል የሚለው። በክርስቶስ ውስጥ ራሱ ክርስቶስን እንድንመስል ማለት ነው። በእኛ ውስጥ የመለኮት ሙላት በሰውነት ተገልጦ እንዲኖር ማለት ነው። ይሄ ቆዳ የለበሰው ቤተ መቅደስ እያሳየ የነበረው ያንን ነው። አይገርምም? አንደኛ ክርስቶስን ያሳየን፣ ሁለተኛ ደግሞ በክርስቶስ እኛን። ስለዚህ እኛ ዛሬ ምንድነን ማለት ነው? የእግዚአብሔር ሕያው ቤተ መቅደስ ነን። ያ የሞቱት ፈርኒቸሮች አይደሉም። እነዛ ህይወት የሌላቸው እሱ አይደለም ግድ የሚለው እግዚአብሔር ግን ቀስ እያለ ማሳየት ነበረበት እንዲገባን። በጥላ መልክ ነው ብዙ ጊዜ ይመጣና አዲስ ኪዳን ላይ አካሉ ይገለጣል። አካሉ ይሄ ነው የምላችሁ። አካሉ እናንተ ናችሁ። አሜን። ለምንድን ነው ታዲያ ግን እግዚአብሔር መሰወር የነበረበት? ራሱን ሊደብቅ ፈልጎ እኮ አይደለም ከሰው። አይገርማችሁም? ያ መጋረጃ የነበረው ሰው ስላልተዘጋጀ ነው። ሰውን እስኪዘጋጅ ሊጠብቀው ነው። ለሰው ምህረት ነው። ምህረቱ ነው እንደውም መሸፈኛው። ለመሰላችሁ በተሻለ በክርስቶስ በኩል ካልገባን ኮንሱም ያደርገናል የእግዚአብሔር ጽድቅ፣ የእግዚአብሔር ንጽህና። በፊቱ መቆም የሚችል ምንም የለም። ኃጢአተኛ በፊቱ መቆም አይችልም። ኮንሱም ያደርገዋል። ይሞታል። እኔን ያየ ይሞታል ሲለው ለሙሴ የስጋ ሞት እኮ ብቻ አይደለም እዛ ጋር የሚያወራው፣ ኮንሱም ነው የሚያደርገው ኮምፕሊትሊ። ምክንያቱም በክርስቶስ በኩል ብቻ መሆን አለበት። ብዙዎች ምን ብለው ያስባሉ? መሸፈኛው እግዚአብሔር ከሰው ራሱን እየሰወረ ነበር ነው ብለው የሚያስቡት አይደል? ግን ከዚህ የበለጠ ጥልቅ ነገር ነበረው አገልግሎቱ። መሸፈኛው እግዚአብሔር ሰውን ምን አለ ገና መሸከም የማይችለውን ክብር ለመሸከም እያዘጋጀው እንደነበር ነው የሚያሳየው። ምክንያቱም በዛ ሰዓት መሸከም የምንችለው ነገር አልነበረም። ሰው አይቶኝ በህይወት ሊኖር አይችልም ነው ያለው። አሁን ስሙ ይበደም በጣም ተለቅለል ነው አንገባ ነው። እሺ ስለዚህ ይሄ መገናኛው ድንኳን ማለት ነው እዚህ ጋር ያየነው።
ማን ነው አለን? ይሄንን ማን ነው ይሄ? እኛን ለካ አለን አይደል? እኛን የሚያሳይ ጥላ ነው አለን። እኛ ሕያው ቤተ መቅደስ ነንና አይደል? እና ምን እንደሚያሳይ ታውቃላችሁ? ስንት ክፍል አለው? 1 2 3 ክፍል አለው አይደል? መንፈሳችንን፣ ነፍሳችንን፣ ስጋችንን ነው የሚያሳየው። እኛን ነው የሚያሳየው። ስጋን፣ ነፍስ፣ መንፈስን አሳያቸዋለሁ ለምን እንደሆነ። መለኮታዊ ንድፍ ነው። እግዚአብሔር ከመጀመሪያ ጀምሮ ሕያውን ቤተ መቅደስ እያሳየ ነው የቆየው፣ እኛን ማለት ነው። ምክንያቱም እኛን መኖሪያ ሊያደርግ ፈልጓልና። ስለዚህ ይሄ የውጨኛው ክፍል ከዚህ እንጀምር። ቁጥሩን ልቀይረው። ጥሩ ነው ሶፋር? በጣም ጥሩ። ኦኬ። ስለዚህ ውጫዊ አደባባይ፣ ይሄ ውጫዊ አደባባይ አይደል ያልነው? ይሄንን ስፍራ ውጫዊ አደባባይ ምንድነው? ስጋችን ነው፣ አካላችን ነው። ለምን? ስጋችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ እለምናችኋለሁ ያለው ሐዋርያው ጳውሎስ ይሄ እዚህ ጋር ነው። መሰዊያው ላይ የሚታጠቡት እጃቸውና እግራቸውን ነው አለን አይደል? እጅ ተግባር፣ እግር ጉዞ ነው አለን አይደል? ስለዚህ ይሄ ጠቅላላ አካላችንን የተመለከተ ነው። ስለዚህ እግዚአብሔር ሲያሳይ የነበረው የማይንቀሳቀሰው ቁስ የሆነውን ቤተ መቅደስ ሳይሆን እኛን ነው ሲያሳይ የነበረው። ይሄ አካላችንን ነው የሚያሳየው። ወደ ውስጥ ስትገቡ ቅድስት ይባላል ይሄ ስፍራ አይደል? ቅድስት ውስጥ ስንት ነገር አለ? 3 ነገር አለ አይደል? መቅረዙ አለ፣ ዳቦዎቹ አሉ፣ ዕጣኑ አለ አይደል? መቅረዙ ሐሳብ ነው። ነፍስ 3 ተግባሮች አሏት፣ 3 ፋንክሽኖች አሏት። ነፍስ የምትገለጠው በ3 ነገር ነው፣ በሐሳብ፣ በስሜትና በፈቃድ። ሐሳብ መቅረዙ ነው። መቅረዙ በጣም የሚገርማችሁ ያለ ዘይት ብርሃን የለውም አይደል? ዘይቱ ምንድነው አለን? መንፈስ ቅዱስ ነው አለን አይደል? በእኛ ውስጥ ዘይቱ ማን እንደሆነ ታውቃላችሁ? የእግዚአብሔር ቃል ነው። ያለ እግዚአብሔር ቃል ሐሳባችን መብራት አይችልም፣ ኢሉሚኔት መሆን አይችልም። ሐሳባችን እንዲበራ፣ ሐሳባችን በአእምሮ መታደስ ተለወጡ ይላል በእግዚአብሔር ቃል ውስጥ። ሐሳባችን እንዲበራ ማን ያስፈልገናል እያልኳችሁ ነው? ዘይት ያስፈልገናል። ዘይቱ ምንድነው? የእግዚአብሔር ቃል። ስለዚህ ይሄ እያወራ ያለው ይሄ መቅረዙ እያወራ ያለው ስለ ምንድነው እያልን ነው? ሐሳባችን ነው። አንዱ የነፍሳችን ፋንክሽን ነው። ስለዚህ ሆሊ ፕሌስ ውስጥ ያሉት እነዚህ 3 ነገሮች ሐሳባችን፣ ፍቃዳችንና ስሜታችንን የሚመለከት ነው። የታደሰ አእምሮ እንዲኖረን፣ የተለወጠ አእምሮ እንዲኖረን የእግዚአብሔር ቃል ያስፈልገናል እንዲያበራ ማለት። ካለዛ በጨለማ ውስጥ ነው የምንርመሰምረው። ያለ እግዚአብሔር ቃል በጨለማ ውስጥ ነው የምንኖረው። ሐሳባችን አይበራም፣ የጨለመ ነው፣ የምናስበውን አናውቅም። ሁለተኛው ደግሞ ይሄ ስሜታችን ነው። እዚህ ጋር እግዚአብሔር ከዳቦ ጉዳይ ኖሮት አይደለም፣ ሕያው ቤተ መቅደሱን እያሳየ ነው። ስሜት ህብረት ነው የሚያሳየው አለን አይደል? የተፈወሰ ስሜት ነው ህብረትን የሚያመጣው። ያልተፈወሰ ስሜት ህብረትን ይበታተናል። ስሜታችን ሲፈወስ ነው ህብረት የምናደርገው። ትልቅ ሚና አለው ስሜታችን። ይሄኛው ደግሞ ዕጣኑ ማለት ነው ፈቃዳችን ነው። ምክንያቱም ጌታ ኢየሱስ ምን አለ? ያንተ ፈቃድ እንጂ የኔ ፈቃድ አይሆን። ስንጸልይ ጸሎት ማለት ምን ማለት እንደሆነ ታውቃላችሁ? ያንተ ፈቃድ ይሆን ነው ጸሎት ማለት። ፈቃዱን ማስቀደም ማለት ነው ጸሎት ማለት።
ሳታቋርጡ ጸልዩ ይላል ሐዋርያው ጳውሎስ። ስትለምኑ እደሩና ዋሉ ማለቱ አይደለም። የእግዚአብሔርን ፈቃድ ስትፈልጉ ዋሉ ነው። የእግዚአብሔር ፈቃድ ለእግዚአብሔር ፈቃድ ሰው ፈቃዱን ሰራንደር ሲያደርግ ምን እንደሚሆን ታውቃላችሁ? በእግዚአብሔር ፊት የሚገርም ጣዕም ያለው መዓዛ ያለው ሽታ ነው የሚሆነው። ስለዚህ ሐሳብ፣ ስሜት፣ ፈቃድን ነው የሚያሳየው። ይሄ ቅድስት ማለት ነው። የኛ ቅድስት የኛ ሐሳብ፣ የኛ ስሜት፣ የኛ ፈቃድ ነው። እነዚህ ነገሮች መታደስ አለባቸው ነው እያለን ያለው። አሁን ጠለቅ እያልኩ ልገባ ነው። እሺ ስለዚህ ስለ ስሜት ብትለው ደግሞ በደንብ እንትን አላልኳትም። ሳልጽፋ ማለት እሺ እጠቅማለሁ። እሺ እመጣበታለሁ። አስቴር ተባረኪ። ዘሾው ብሬድ ነው አለ የሚለው ማለት ሁልጊዜ በፊቴ ይሁን ያለው ይሄንን ዳቦ እና ፍሬሽ ይሁን አለ እግዚአብሔር። ፍሬሽ ሁልጊዜ ፍሬሽ። በሳምንት አንዴ ካህኑ ገብቶ መቀየር አለበት። የሻገተውን አውጥቶ አዲስ ማድረግ አለበት። ሳይሻግት ነው መግባት ያለበት። ህብረትን ነው የሚያመለክተው። መመገብን፣ መካፈልን ነው እየተናገረ ያለው አይደል? ህብረት ነው። ስሜታችን መፈወስ አለበት። ምክንያቱም የቆሰለ ስሜት ይዘን፣ ያልተፈወሰ ስሜት ይዘን፣ የተበላሸ የተመረዘ ስሜት ይዘን ከሰዎች ጋር ህብረት ማድረግ አንችልም። የተሳሳተ ስሜት ይዘን ማለት ነው ስለ እግዚአብሔርም ስለ ሰውም ከሰውም ጋር ከእግዚአብሔር ጋር ያለውን ነው አፌክት የሚያደርገው። ነፍሳችን ውስጥ ያለው ስሜት መፈወስ አለበት በእግዚአብሔር ቃል። ሐሳባችን መታደስ እንዳለበት ሁሉ ማለት ነው ስሜታችን ምን መሆን አለበት? መፈወስ አለበት በእግዚአብሔር ቃል። ከዛ ፈቃዳችን ጋር ስንመጣ የእግዚአብሔር ፈቃድ ይሁን ማለት መቻል አለብን። ይሄ ነው በነፍስ ውስጥ የሚደረግ መታደስ። ትንሽ ክሊር ነው ግን እንገባበታለን። እየገባን ስንሄድ በደንብ ሞር ክሊር እየሆነ ይመጣል። አሁን ወደ ቅድስተ ቅዱሳን ወደ ውስጠኛው ክፍል ላስገባችሁ። ዘ ሆሊ ኦፍ ሆሊስ ወደሚሉት ማለት ነው። ኦኬ ይሄኛው ክፍል ቦምብ ነው። አሁን እሺ ተዘጋጁ። በጣም የሚገርም ነገር ነው እዚህ ውስጥ ያለው። ቅድስተ ቅዱሳናችን መንፈሳችን ነው አይደል? መንፈሳችን ውስጥ ደግሞ መንፈስ ቅዱስ አለ ማለት የእግዚአብሔር መገኘት እሱ ነው። መንፈስ ቅዱስ ውስጥ ሥላሴ አለ። ምክንያቱም ወደ እርሱ እንመጣለን በእርሱም ዘንድ መኖሪያ እናደርጋለን ያለው ይሄ ነው። የውስጠኛው ክፍል ነው የእግዚአብሔር ክብር የነበረበት ታቦቱ ያለበት። ዛሬ ታቦታችን መንፈስ ቅዱስ ነው እያልኳችሁ ነው። ውስጣችን ነው ቅድስተ ቅዱሳን ውስጥ መንፈሳችን ውስጥ ማለት ነው። በጣም የሚገርማችሁ የውስጡን ቦታ በውስጡ ስፍራ ያለውን ቦታ ነው የያዘው እግዚአብሔር። ግን ትልቅ ልነግራችሁ የፈለግኩት ከታቦቱ ውስጥ ያሉትን 3 ምስክሮች ነው። 3 ምስክሮች አሉ ታቦቱ ውስጥ። ምስክሮች ነው የሚላቸው። ሕጉ ማለት ጽላቶቹ ማለት ነው፣ መናውን የያዘው ዕቃ እና የአሮን በትር። እነዚህ በውስጣችን ያሉ 3 ውስጣዊ ምስክሮች ናቸው። አሁን ራሱ ታያቸዋላችሁ በግልጽ ማለት ነው። የእግዚአብሔር ቃል ማለት ነው ሕጉ። የእግዚአብሔር ቃል ውስጥ መንፈሳችን ውስጥ ነው ያለው። ሁለተኛው ደግሞ ይሄኛው መናዎቹ ደግሞ
የሚመግበን የሚያዘጋጅልን ፕሮቫይድ የሚያደርግልን ፕሮቪዥን የሚሰጥ እሱ የእግዚአብሔር ሕይወት ነው፣ እግዚአብሔር ነው። የአሮን በትር ደግሞ ስልጣንን ነው የሚያሳየው፣ የእግዚአብሔር ስልጣን ነው ውስጥ ያለው። ስለዚህ የእግዚአብሔር ቃል አለ፣ የእግዚአብሔር ማዘጋጀት አለ፣ የእግዚአብሔር ስልጣን አለ። ውስጣችን ምስክሮች ናቸው። በመንፈሳችን ውስጥ ያሉ እነዚህ ሶስት ምስክሮች ሕያው ናቸው አሉ። ጽላቱ ቃሉ ነው፣ መናው እግዚአብሔር ማዘጋጀቱ ነው። ምን ሲሳይ ልበላችሁ፣ ሲሳይ ይላሉ ድሮ፣ ፕሮቪዥን ማለት ነው በእንግሊዘኛና በትሩ ደግሞ ስልጣን ነው፣ አውቶሪቲ ነው፣ የእግዚአብሔር አውቶሪቲ፣ የእግዚአብሔር ስልጣን። እነዚህ ታሪካዊ ቅርሶች ብቻ አይደሉም፣ ታቦቱ ውስጥ ያሉ ምስክሮች ነው የሚላቸው። በውስጣችን ያሉ መንፈሳዊ እውነቶች ናቸው። እሺ ጠለቅ ብለን እናያለን። ቃሉ ይቀርጸናል፣ መንፈሱ ደግሞ መናው መመገቡ መንፈሳዊ ነገር ነው እያወራ ያለሁት፣ ያቆመናል። ከዛ እግዚአብሔር ስልጣን ደግሞ ይመራናል። በትሩ መሪ ነው። እነዚህ በህይወታችን ያሉ ሶስት ውስጣዊ ምስክሮች ናቸው እያልኳቸው ነው። እየጠለቅን ነው እየሄድን ያለ ነው። እና ቆይ እሺ ታዲያ አሁን ሁሉንም አየን አይደል? ስጋችንን አካላችንን አየን። ቅድስተ ቅዱሳን ሶስቱ ነገሮች ሐሳብ፣ ስሜት፣ ፈቃድ አለን። እዚህ ውስጥ ደግሞ እግዚአብሔር መገኘት አለን እና ውስጡ ደግሞ ሶስት ምስክሮች አሉ፣ አየናቸው አይደል? ያላየነው አንድ ትልቅ ነገር አለ እዚህ ጋር። እሱ ጋር ልንመጣ ነው። እሱ ነው ቦምብ። ምን እንደሆነ ታውቃላችሁ? መጋረጃው። ታዲያ መጋረጃው ምንድን ነው? ዛሬ መጋረጃው ምን እንደሆነ ታውቃላችሁ? በቅድስተ ቅዱሳንና በቅድስት መካከል የሚለይ አይደል? ከቅድስት ወደዚህ ማለፍ እንዳንችል መጋረጃው በዚህና በዚህ መካከል የሚለይ ነው ስላችሁ ምን ማለት ነው? በሌላ አባባል በነፍስና በመንፈስ መካከል የሚለይ ማለት ነው። ምንድነው እሱ? እግዚአብሔር ቃል አይደል? የእግዚአብሔር ቃል። ዛሬ መጋረጃው ምን እንደው ታውቃላችሁ? የእግዚአብሔር ቃል ነው። ሰው በዚህ ውስጥ አልፎ መሄድ እንዲችል እዚህ ጋር እግዚአብሔር ቃል አለ። ከነፍሱ ወደ መንፈሱ ሄዶ መንፈሱ ውስጥ እግዚአብሔርን እንዲያገኝ የእግዚአብሔር ቃል እዚህ ጋር አለ። የእግዚአብሔርን ቃል ካልተረዳ ነው መጋረጃው ልክ እነሱ እንደሰሩት ቲከር ነው፣ በጣም ወፍራም ነው፣ ወደ ውስጥ አያሳይም። የእግዚአብሔርን ቃል በመረዳት እየሄድን ስንመጣ ግን እየሳሳ ይመጣል። ይሄ ቬል እየሳሳ እግዚአብሔርን ሞር እያየነው እንመጣለን። ስለዚህ ዛሬ የእግዚአብሔር ቃል እዚህ ጋር መጋረጃ ነው። በፊት የነበረው መጋረጃ የክርስቶስ አካል ነው። ክርስቶስ አንስቶታል። ያንን ኦልሬዲ ምን ሆነ? እግዚአብሔር ያ ክርስቶስ በመስቀል ራሱን አካሉን ሲቆርስ እግዚአብሔርን እኛ ውስጥ ነው ያስገባው። እግዚአብሔር እኛን መኖሪያ እንዲያደርገን ያደርገው። ግን የሚኖረው አካላችን ላይ አይደለም፣ የሚኖረው ነፍሳችን ላይ አይደለም፣ የሚኖረው መንፈሳችን ውስጥ ነው። መንፈሳችን ውስጥ ግን እንድናገኘው እግዚአብሔር ቃል ደግሞ እዚህ ጋር መጋረጃ አለ። እሱን ነው እያሳየን ያለው። ይህንን ቃል በተረዳን ቁጥር ቃሉን በተረዳን ቁጥር እያየነው እንመጣለን ነው። ለዚህ ነው ሐዋርያው ጳውሎስ የእግዚአብሔር ቃል ሕያው የሚሰራ ሁለትም አፍ ካለው ሰይፍ ይልቅ የተሳለ ነው፣ ነፍስንና መንፈስን ይለያል ያለው፣ ጅማትንና ቅልጥምን። እንደውም በዛን ጊዜ ደግሞ ለመስዋዕት ያቀርቡ የነበሩ ይጠቀሙበት የነበረውን ሰይፍ ማለት የእግዚአብሔር ቃል ቢላ በካህኑ እጅ ያለውን የሚመለከት ነው። የእግዚአብሔር ቃል ክርስቶስ ነው፣ ራሱ ነው፣ ኢየሱስ ነው። ምክንያቱም ራእይ ላይ የእግዚአብሔር ቃል ተብሎ ተጽፏል። ግን በጣም የሚገርማችሁ ጅማትን ከቅልጥም የሚለየው ካህን ሊቀ ካህኑ ራሱ ኢየሱስ ነው። አሁንም ነፍስን እና ከመንፈስ የሚለይ ማን ነው ማለት ነው? ኢየሱስ ነው። በምኑ? በቃሉ። እሱ ሕያው ቃሉ የተጻፈውን ቃል እየተጠቀመ
ወደ ቅድስተ ቅዱሳናችን ገብተን ወደ መንፈሳችን ደርሰን የእግዚአብሔርን መገኘት እንድናገኝ የእግዚአብሔርን ክብር እንድናገኝ የሚረዳን የሚከፍል የሚለይ በመንፈሳችንና በነፍሳችን መካከል የእግዚአብሔርን ቃል የሚጠቀም ማን ነው? ክርስቶስ ነው ያልኳችሁ ነው። ለምን በዛ ዘመን ካህኑ ነበረ የሚለየው ጅማትና ቅልጥም መካከል ስጋን መስዋዕት አድርጎ ሲያቀርብ ማለት ነው። ስለዚህ እግዚአብሔር አሁን ምን እንደሆነ ልንገራችሁ። እግዚአብሔር በውስጣችን መደባለቅን ነው የሚለየው። የውስጥ መደባለቅ ነው ያለው። አሁን የውጪ አይደለም፣ የውስጥ ነው። ቤተ መቅደሱ ውስጥ ገብቷል። ስለዚህ በነፍስና በመንፈስ መካከል እየለየ ነው። ምክንያቱም ተደባልቋል። ጥልቅ የሚመስል ዲፕ የሆነ ኖሌጅ እነዚህ መንፈሳዊ ነው። ሁልጊዜ መንፈሳዊ ነው ማለት አንችልም። ለዛ ነው መለየት ያለብን። በእግዚአብሔር ቃል ነው የሚለየው። ስለዚህ ኢየሱስ በውስጣችን ያለ የእግዚአብሔር ቃል ነው የሚለይልን ማለት ነው። በእግዚአብሔር ቃል እየተጠቀመ በመረዳት እየተጠቀመ ስለዚህ ኢምፖርታንት ያደርገዋል መረዳትን። አያችሁ አይገርምም? የእግዚአብሔርን ቃል ማንበብ እያስተዋሉ መንፈስ ቅዱስን እየለመኑ መረዳት ውስጥ መግባት እዚህ ውስጥ ይከተናል እያልኳችሁ ነው እኮ። መንፈሳችን ውስጥ ገብተን መንፈሳችን ውስጥ እየኖረ ያለውን እግዚአብሔርን እንድናገኘው ይረዳናል። ምክንያቱም እግዚአብሔር እየኖረ ያለው መንፈሳችን ውስጥ ነው። ከዚህ ነው ወደ ውጭ የሚወጣው። ይሄንን የሚቆጣጠረው አሁን እኛ ነን። ምን እንደሆነ ልንገራችሁ። በውድቀት ጊዜ የሆነ ነገር አለ። ስንወድቅ በፊት የነበረውን ስርዓት መጀመሪያ ልንገራችሁ። በፊት የነበረው ስርዓት መንፈስ መሪ ነው። የሰው መንፈስ ነው ማወራው። ሰው ሶስት ነገር ነው ያለው፣ መንፈስ፣ ነፍስ፣ ስጋ። ሐዋርያው ጳውሎስ ተሰሎንቄ ላይ እንደተናገረ የእናንተ ሁለንተና መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ ነቀፋ ፈጽመው ይጠበቁ አይደል ያለው። መንፈሳችን ነበረ ሊደር በፊት መጀመሪያ። ነፍሳችን ደግሞ ተከታይ ነበረች። ስጋችን ደግሞ ሰብሚት የሚያደርግ ነበረ ለዛ። ውድቀት ግን በውድቀት ጊዜ የሆነው ምንድነው? ያን ሪቨርስ ኦርደሩን ሪቨርስ አደረገው፣ ለወጠው። ማን ሆነ? መሪው ስጋ ሆነ። የስጋ ምኞት ሆነ፣ ስጋ ሆነ። ነፍስ በዛ ስር ወደቀች። ኦርደሩ ተዛባ። አይገርምም? አሁን ቤተ መቅደስ ስንሆን እግዚአብሔር እየሰራ ያለው ይሄንን ነው፣ ኦርደሩን መመለስ። አቤት ስንቴ እሷ ኦርደሯን ትደግማት ፕሊዝ። ቴንክ ዩ። ኦርደሯ መንፈስ መሪ ነው። ሁሌ መንፈስ ሊደር ነው። ቆይ እንደዚህ ላስቀምጥላችሁ። ቆይ ኢዚየር ላደርገው ነው። እሺ ቆይ አንድ ጊዜ። ቴንክ ዩ። ቆንጆ ሐሳብ ነው። ለመሰለሽ ይሄኛው ትልቅ ይሄን ከተረዳን ማለት በቃ ትልቅ ነገር ነው በውስጣችን የሚሆነው እና እሱ ላይ ትንሽ አንድ ነገር ልናገር። ጥሩ ናችሁ አይደል? እስቲ አሜን በሉ አንዳንዴ። ኧረ አሜን። በጣም አሜን 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 አሜን። ስንቴ ጌታ ይባርክህ። አሜን። እኔም ፈታ ብዬ እንዳወራ አንዳንዴ አሜን በሉ መሀል ላይ።
ምን ሆነ መሰላችሁ? ስንትዬ ተባረክ የእስራኤል ቅዱስ ይባርክ። በጣም የሚገርም ነው። አሜን አሜን። ስራ ላይ ሆኜ ነው። አሜን። ቲና ተባረኪ። ፎል ይሄ ውድቀት ኦርደሩን አዛብቶብናል። እሺ መንፈስ ነፍስ ስጋነቱን ሁሉንም የገደለ አይደለም። የሞተው መንፈስ ነው። ልክ ስንወድ መንፈስ ሲሞት ማን ተረከበ ሊደርነቱን? ስጋ ተረከበ ወይም ነፍስ ተረከበች። በስጋ ነፍስ ማለት ነው። ስለዚህ ስጋ የሚመኘውን ሁሉ ነፍስ ታደርግ ጀመረ። ሐሳባችን፣ ስሜታችን፣ ፈቃዳችን ማለት ነው። የምንፈቅደው የስጋን ስሜታችንም የስጋን ሐሳባችንም የስጋን ሆነ። ይሄ ውድቀት ይባላል። ስንወድቅ ይሄ ነው የሆነው። ማን ሞተ? መንፈሳችን ሞተ። ሞተ ስላችሁ መንፈስ አይሞትም፣ ዘላለማዊ ነው። ከእግዚአብሔር የተቀበልነው ስለሆነ ኢተርናል ነው። ግን ሊደርነቱን አጣ። ማን ነው ሊደር? አሁን ስጋ ሆነ። በክርስቶስ ስንሆን ያ ኦርደር ነው የሚመለሰው። ሪስቶሬሽን ይባላል። ማን መሪ ይሆናል? በክርስቶስ ስንሆን መንፈሳችን መሪ ይሆናል። ስጋ ነፍሳችን ደግሞ ተከታይ ነው የምትሆነው። ከመንፈሳችን ስር የምትከተል ነው የምትሆነው። የነፍሳችን ሐሳብ የምታደርግ ነው የምትሆነው። ስጋችን ደግሞ ሕያውና ቅዱስ መስዋዕት አድርገ ራሳችሁን ታቀርቡ ዘንድ አለ የተባለው የሚቀርብ ነው የሚሆነው፣ የሚገዛ ነው የሚሆነው። ስጋዬን እየጎሰምኩ አስገዛለሁ እንዳለ ሐዋርያው ጳውሎስ ማለት ነው። ስለዚህ ስጋ ጌታ አይደለም ኤኒሞር። በውድቀት ጊዜ እንደነበረው አይደለም። ተሽሯል ስልጣኑ። የስጋ ስልጣን ተሽሯል በክርስቶስ መስቀል ላይ። አሮጌው ሰዋችን ተሰቅሏል። ስለዚህ ስልጣኑን ሽሮታል። ህጋዊ ስልጣኑን ገፎታል። አሁን ስልጣኑን የወሰደው መንፈሳችን ነው። መንፈሳችን ውስጥ ደግሞ ማን ገባ መሰላችሁ? በክርስቶስ ትንሣኤ መንፈስ ቅዱስ ገባ። ታቦቱ ማለት ነው። ሲያሳይ የኖረው እንደ ጥላ ማለት ነው። ታቦቱ ውስጥ ያሉት 3 ምስክሮች አሁን በእነሱ በኩል ነው ሊደርነቱ፣ መሪነቱ የያዙት እነሱ ናቸው። እነሱ እነማን ናቸው አልኳቸው ቅድም? ህጉ ማለትም የእግዚአብሔር ቃል አይደል? በትሩ ማለትም የእግዚአብሔር ስልጣን እና መናው የእግዚአብሔር ማዘጋጀት። እነዚህ ናቸው። አስቡ፣ ሁሉንም አስቡ። መንፈሳችን ውስጥ መንፈሳችሁን ከነፍሳችሁ መለየት ካቃታችሁ፣ መንፈሳችሁ ማለት ሐሳባችሁ ማለት አይደለም። መንፈሳችሁ ማለት ፈቃዳችሁ ማለት አይደለም። መንፈሳችሁ ማለት ስሜታችሁ ማለት አይደለም። ይሄ ነው መደባለቅን ያመጣው። ይሄ እዚህ ጋር ከተደባለቀ የእግዚአብሔር ቃል ገና አልሰራችሁም። የእግዚአብሔር ቃል ቬል ነው። እሱ ነው የሚለያየው ይሄንን በነፍስና በመንፈስ መካከል። መንፈሳችን ውስጥ ሌላ ፋንክሽን አለን እያልኳችሁ ነው። በጣም የሚገርም ውስጥ ሆኖ ዲፕ ዳውን ሆኖ ግን ከነዚህ ነፃ ስትወጡ፣ እነዚህን ስትሽሩ፣ እነዚህን ስታስገዙ ለመንፈሳችሁ እየጎላ የሚመጣ የእግዚአብሔር ቃል፣ የእግዚአብሔር ህግህ ለእግሬ መብራት ነው አለ የሚለው የእግዚአብሔር ቃል አለ ውስጥ። የእግዚአብሔር ቃል መግባት ያለበት ለዚህ ነው። እዚህ ውስጥ በደንብ ውስጣችን መግባት አለበት። የእግዚአብሔር ቃል የሕያው ነው፣ የሚሰራም ነው። 2 አፍ ካለው ሰይፍ ይልቅ የተሳለ ነው። መንፈስና ነፍስን ጅማትና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ሐሳብ ሁሉ ይመረምራል። እኛን በሚቆጣጠሩ በእርሱ ዓይኖች ፊት ሁሉ ነገር የተራቆተ ነው የተገለጠ እንጂ በሱ ፊት የተሰወረ ምንም ነገር የለም። በእግዚአብሔር ቃሉ ስትሆኑ ቃሉ ፊደል ሳይሆን የኔ ቃሎች እውነትና መንፈስ ናቸው እንዳለ መንፈስ ነው ውስጣችሁ ሲሰራ ታዩታላችሁ። እና ዲፕ ዳውን ሐሳባችሁን አልፎ ማለት ነው ፈቃዳችሁን አልፎ ውስጥ እየሰራ ያለ እግዚአብሔር ቃል አለ። ለዚህ ነው አለ እንደ ዳኛ እንደ ህሊና አለ የቆመ ሬፈረንስ አለ። ያ የእግዚአብሔር ቃል ነው። ኢቭን ሳታውቁት ሕያው ቃል ስለገባ ኦልሬዲ ማለትም ጌታ ኢየሱስ ክርስቶስ ሕያው ቃል አይደል? ሪትን ወርዱ ቃሉ ቢያጥራችሁ እንኳን በሕያው ቃሉ ምክንያት ውስጣችሁ አለ። ግን ያስፈልጋቸዋል የተጻፈው ቃል ደግሞ። ለምን?
ወደ ነፍስ መምጣታችን አይቀርማ። ግን ኦሬዲ እዚህስ ገብቷል። ለዚህ እኮ ነው እናንተ መንፈስ ቅዱስ ስላላችሁ ቅባቱ ማንም ሊያስተምራችሁ አይገባም። መንፈስ ቅዱስ ወደ እውነት ሁሉ የሚመራው የእግዚአብሔር ቃል በሙላት ያለው ኦሬዲ ገብቷል እዚህ ውስጥ መንፈሳችን ውስጥ። ግን ወደዚህ ስንመጣ እዚህ ጋር የእግዚአብሔር ቃል ነው አላልኳችሁም ያለው የተጻፈው ቃል ሕያው ቃል እዚህ ውስጥ አለ በመንፈሳችን በመንፈስ ቅዱስ አማካይነት የተጻፈው ቃል እነዚህን ለመለወጥ ነው። ስለዚህ ከውስጥ ወደ ውጪ ነው አሁን ለውጡ። ምን ሆነ መሰላችሁ? ሰው በጣም የሚገርማችሁ እናንተን ኤግዛምፕል ልውሰዳችሁ። አሁን እኔ እዚህ ጋር ስህተት ባስተምራችሁ ታውቁታላችሁ፣ ይገባችኋል እንዴ? እኔ እኮ አስተማሪያችሁ ልሁን ብዬ መጥቼ እያስተማርኳችሁ እንዴት እናንተ ተማሪዎቹ ይሄ ስህተት ነው ትላላችሁ? ለምን መሰላችሁ? እውነትም ታውቁታላችሁ። ስህተት በነግራችሁ ምን አለ? የእውነት መንፈስ ወደ እውነት የሚመራ እዚህ ውስጥ አለ። ፊደሉን ሙሉውን እንኳን ሳታውቁት ይሄ ትክክል ነው ይሄ ትክክል አይደለም ብሎ የሚፈርድ። ዋው ደስ አይልም? ሬፈረንሱ እንዴት ነው የሚገርም አይደለ? የእግዚአብሔር መንፈስ ውስጣችን ያደረው ወደ እውነት የሚመራል የእግዚአብሔርን ቃል ተጠቅሞ ወደ ውጭ ይወጣል፣ ወደዚህ ይመጣል። ፈቃዳችንን ይለውጣል፣ ያድሳል። ስሜታችንን ያድሳል፣ ሐሳባችንን ያድሳል። በአእምሮ መንፈስ ተለወጡ፣ በአእምሮ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። የዚህን ግዛት የስጋን መግዛት እግዚአብሔር እየቀለበሰው ነው በመንፈሱ ገብቶ። በፊት እኮ ለስጋ ነበር የምንገዛው፣ ስጋ ነበር ሐሳባችን የሚገዛው። በስጋችን የምንመኘውን ነው የምናስበው፣ በስጋችን የምናስበውን ነው የምንመኘውን ነው የምንመኘው፣ በስጋችን የምንፈቅደውን ነው የምንፈቅደው፣ ስጋችን የሚፈልገውን ነው የምንፈቅደው። አሁን ግን መንፈሳችን የሚፈቅደውን ነው የምናደርገው። በመንፈሳችን ውስጥ መንፈስ ቅዱስ ገብቷልና መንፈሳችን የሚፈልገውን ነው የምንመኘው፣ መንፈሳችን የሚያስበውን ነው የምናስበው። በውድቀት ጊዜ ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ አንድ አይደለም ተብለናል። እንደውም ሰማይ ከምድር እንደሚርቅ፣ ሰማይ ከምድር ምን ያህል እንደሚርቅ ታውቃላችሁ? ማግኘትም አይቻልም። ርቀቱ ወሰን የለውም፣ ድንበር የለውም፣ ሊሚትለስ ነው፣ ይሄዳል በጣም። ያን ያህል የኛ ሐሳብና የእግዚአብሔር ሐሳብ ተለያይቷል በስጋ ስለነበር ነው። አሁን ወደዛ ነው ሊመልሰን እያለ ያለው በመንፈስ እንድንመላለስ ማለት ነው። ስለዚህ ይሄ ቬሉ ማለት ነው። ይሄ ቬሉ ይሄ መጋረጃው የእግዚአብሔር ቃል ነው ካልን ምንድነው ማለት ነው? ትልቁ ነገር እዚህ ጋር ያለው ዲሰርንመንት ነው ማለት ነው፣ መለየት ነው ማለት ነው። መለየት ቬሉ ብቻ አይደለም የተነሳው። አይገርምም? ወደ መጋረጃው ተወገደ ብቻ ሳይሆን የምንለው ወደ ውስጣዊ መለየት ተቀየረ፣ መለየት ተቀየረ። መለየት 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 አይገርምም? ስንለይ በመንፈስ ቅዱስ ስንመረምር በመንፈስ ቅዱስ በመንፈሳችን ሆነን ስናይ እነዚህ ነገሮች መለወጥ እንችላለን፣ መታደስ ያለባቸው ስለሆኑ። ከዛ ነው ወደዚህ የምንወጣው። ከዚህ አይደለም የሚጀመረው። ይሄማ ለኃጢአት ሊገዛ የተሸጠ የስጋ ነው፣ የኃጢአት ነው። ለኃጢአት ባሪያ ሆኖ ተሸጧል። እግዚአብሔር ምን እንዳደረገ ታውቃላችሁ? ጥበበኛ ስለሆነ ከውስጥ ወደ ውጪ ለወጠ ሁሉን ነገር። ስለዚህ መንፈሳችን መሪነቱን ጨበጠ፣ በውድቀት ጊዜ ያጣውን ማለት ነው። ወደ ኤደን ስታተስ ተለወጥን፣ ከዛም በሚበልጥ ማለት ነው። የእግዚአብሔር ሙላት በኤደን ውስጥ የእግዚአብሔር ሙላት ሙሉ አልነበረም፣ እዚህ ውስጥ አልነበረም። እግዚአብሔር ጎብኚ ነበር። ቀኑን በመሸ ጊዜ የእግዚአብሔር ድምፅ በገነት መካከል ሲመላለስ ሰሙ። ዛፏን ሲበሉ አልሰሙም፣ የእግዚአብሔርን መመላለስ ፊል አላረጉትም፣ ፕሬዘንሱ።
በኤደን የነበረው የአልፎ አልፎ ፕሬዘንስ አሁን ግን መኖሪያ ኢንዲዌሊንግ ፕሌስ አደረገን። እግዚአብሔር መኖሪያ ቦታ አደረገን። መንፈሳችን አሁን መኖሪያ ነው። ላይሄድ እግዚአብሔር አሁን አለ። አሁን የለም የሚባል አይደለም። እግዚአብሔር ኤኒሞር ሁሌ አለ። ይሄ ስሜት ይሄ ፈቃድ ይሄ ስሜት በተቀያየረ ቁጥር ይሄ ሐሳብ በተቀያየረ ቁጥር እዚህ ጋር አይናወጥም። ይሄ አይናወጥም። አንደኛ ነው፣ መሪ ነው። ግን ስራ ይሰራል። በቃሉ በኩል እነዚህ ነገሮች ያድሳል። ሐሳባችንን ያድሳል፣ ስሜታችን ያድሳል፣ ፈቃዳችን ያድሳል። ከዛ ይሄ ወደደም ጠላም ይገዛል። ስጋ ተገዢ ነው፣ ይቀርባል። ለመገዛት ነው የቀረው። ሰሚት የሚያደርገው ስጋ ነው። አካል ሰሚት ነው የሚያደርገው ለማን? ሊደር ለሆነው ለበለጠው መሪ ምን ጊዜም ሰሚት ያደርጋል። መንፈሳችሁ ከሆነ መሪው ለመንፈሳችሁ ሰሚት ያደርጋል። ስለዚህ ቃል ሆኗል ማለት ነው። ዋናው አሁን የእግዚአብሔር ቃል ማለት ነው አይደል? ስለዚህ ቃሉ የአዲስ ኪዳን ቢላዋ ነው ማለት ነው። ካህኑ ይይዘው የነበረ ያኔ ቃሉ ነው። ለካ ቢላ ይዞ በቆረጣ ቁጥር እግዚአብሔር የሚያየው እኛ ውስጥ ያለውን የእግዚአብሔር ቃል የሚለየውን ነው እያየ የነበረው። ካህናት ናቸው መስዋዕት ለማዘጋጀት ቢላዋ ይጠቀሙ የነበረው በፊት። አሁን ግን ጌታ ኢየሱስ ክርስቶስ ሊቀ ካህናችን ሰይፉን ይዞ ገብቷል። በመንፈሳችንና በነፍሳችን መካከል ሊለይ። ለመሰላችሁ ዘሌዋውያን ላይ ጥብቅ ትእዛዝ አድርጎ ነው የሰጣቸው። ለምን ትላላችሁ? እንዴት እንደሚያርዱ መስዋዕት እንስሳውን እንዴት ስጋውን እንደሚለያዩ ቢላዋውን እንዴት የተሳለ ቢላ ነው የሚሆነው ኃይለኛ። ሐዋርያው ጳውሎስ የእግዚአብሔር ቃል እንደ ሰይፍ ነው ሲል ያንን ነው ሪፈር እያደረገ ያለው። ስለዚህ ቀድሞ ቢላዋ ምን ይለይ ነበር? መስዋዕቱን ይለይ ነበር አይደል? የሚቃጠል መስዋዕት ከሰላም መስዋዕት ሶስት አይነት መስዋዕት ያላቸው ዘሌዋውያን ላይ የሚቃጠል መስዋዕት አለ፣ የሰላም መስዋዕት አለ፣ የኃጢአት መስዋዕት አለ። ለሶስቱም የተለያየ ምንድነው የሚባለው ስጋን አወጣጥ ነበረ ያለው። ቢላ የሚጠቀሙት አቆራረጡ የተለያየ ነው ለሶስቱም። ለሚቃጠል መስዋዕት እንትኑን ነው የሚፈልጉት ጮማውን። ምክንያቱም ጮማው ነው የሚቃጠለው። የሚቃጠል መስዋዕት እዚህ ላይ የሚቀርበው ጮማው ነው። ጮማው የሚቃጠል መስዋዕት የተባለው ለምን መሰላችሁ? የዴዲኬሽን መስዋዕት ስለሆነ ነው። ለምን? ለእግዚአብሔር እንደገና እንኖር ብለው ነው ይሄን የሚያቀርቡት። ለእግዚአብሔር እንለይ እንቀደስ ሲሉ ነው የሚቃጠል መስዋዕት የሚያቀርቡት። ጮማውን ነው የሚያቀርቡት። ለምን እንደመሰላችሁ ጮማውን የሚያቀርቡት? ጮማ በዛ ዘመን የከብቱ ዋነኛ ኢምፖርታንት ፓርት ነው። ለእግዚአብሔር ያ ነው የሚገባው እያሉ ነው። ስለዚህ ምርጥ ክፍሉን ለመለየት እግዚአብሔር በኋላ ሌላ ቀን እንገባበታለን። ይሄንን ጠለቅ ብያለን ስንሄድ ግን እዚህ ጋር ማውራት የፈለኩት ምንድነው የእግዚአብሔር ቃል እንዴት እንደሚሰራ እንድታዩ ነው። በቃ ቬሉ እሱ ነው። እግዚአብሔርን አሳየን ትሉት የለ ራስን ክብርን ግለጽልን አይገልጥም። ለመሰላችሁ መንገዱ አንድ ነው። ቬሉ አለ። ቬሉን ሰብሬ ልግባ፣ ቬሉን ልሰንጥቅና ልግባ ማለት እንደማትችሉ በዛ ዘመን በቬሉ አሾልቄ ማለት አይቻልም። ለምን? ቬሉ ቲክ ነው፣ በጣም ወፍራም ነው። በሚገርም ፋብሪክ ነው የሰሩት። በስነ ስርዓት ተነግሯቸው ማለት ነው። አሁንም አንድ መንገድ ነው ያለው እግዚአብሔርን ለማየት ፕሬዘንሱ ጋር ለመድረስ እሱን ለማግኘት ክብሩን ለማየት የእግዚአብሔር ቃል ነው።
በማን በኩል? በፊደል በኩል ሳይሆን በክርስቶስ በኩል። ክርስቶስን ሳታውቁ የእግዚአብሔርን ቃል ልጠቀም እንደ ቬል ብትሉ አይሆንም። አሁንም ለምን? ሕያው ቃል ከተጻፈው ቃል ጋር የተያያዘ ነው። ሕያው ቃል ከሌለ የተጻፈው ቃል ፊደል ነው። ሕያው ቃል ካለ ግን የተጻፈው ቃል ሕይወት ነው እና መንፈስ ነው። ሕያው ቃል መጀመሪያ ካልገባ መንፈሳችን ውስጥ ከውስጥ ወደ ውጭ አይደለ ለውጡ አይሰራም። ከውጪ ወደ ውስጥ አይደለም፣ ከነፍስ ወደ ውስጥ አይደለም። ለዚህ ነው ሃይማኖት እያስተማረን ያለው እነዚህን ነገሮች በእግዚአብሔር ቃል ብቻ ክርስቶስን አውጥቶ ማለት ነው መለወጥ። ሳይኮሎጂ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ኢቭን የእግዚአብሔር ቃል ሃይማኖተኝነት ሊሆን ይችላል። ገባችሁ? እነዚህ ነገሮች ለምሳሌ ከሰለሞን ጥበብ ከተለያየ ነገር መለወጥ ይሄ ሃይማኖተኝነት ነው። እዚህ ጋር ከነፍስ የሚነሳ መንፈሳችን ውስጥ ገብተን ግን ኦሬዲ የመጣውን እኛ አይደለንም እናመጣው። ኦሬዲ በክርስቶስ ስንሆን አዲስ ፍጥረት ስንሆን መንፈስ ቅዱስ ተሞልተናል፣ ውስጣችን ገብቷል። መንፈስ ቅዱስ እዚህ ነው እየኖረ ያለው። ከሱ ተነስተን ግን ቬሉን አልፈን መምጣትና እነዚህን ማደስ እንችላለን ነው ትልቁ ትምህርት። ይሄ ነው የዛሬው። ከዚህ ጠለቅ ብዬ መግባት የምችለው ኔክስት ዊክ ነው፣ ግን ይሄ ሊገባን ይገባል። ምክንያቱም ምን እንደሆነ ታውቃላችሁ? ከመጋረጃ ጀርባ ተደብቆ የነበረው እግዚአብሔር አንደኛ መደበቁ እኛን ለኛ ምህረት ነው። ለምን ቢገለጥ ኮንሱም የሚያደርገን ክብር ነው ያለው። እዛ ጊዜ እየጠበቀ ነበረ። ፕሪማቹርድ ስለሆነ ስላልተዘጋጀን ነበር። እስክንዘጋጅ እየጠበቀን ነበር። አሁን እያዘጋጀን ነው ለሱ ክብር። ምን ሆኖ መጥቶ የውስጥ ድምጽ ሆኖ መጥቶ አይገርምም? ውጪ ያለ ድምጽ ነው። ውጪ ከመጋረጃው ጀርባ ያለ ድምጽ ነበረ። ውስጥ ድምጽ ሆነ፣ የውስጥ ድምጽ ሆነ። አሁን ኢነር ቮይስ ሆነን አይገርምም? በዛ መካከል ያለው ደግሞ ቃሉ ነው። እግዚአብሔር ከቃሉ በስተጀርባ ነው። ልክ ከመጋረጃው በስተጀርባ እንደነበረ ቃሉን ስትረዱ የምታገኙት ማለት ነው። በምን ስትረዱ? በመንፈሳችሁ ስትረዱ። በነፍሳችሁ አላልኩም፣ በሐሳባችሁ አላልኩም፣ በፈቃዳችሁ አላልኩም፣ በስሜታችሁ አላልኩም። ተደባልቋል። ያንን የሚለይልን የውስጥ ድምጽ አለ። አይገርምም? መንፈስ ራሱ ከመንፈሳችን ጋር እኛ የእግዚአብሔር ልጆች እንደሆነ ይመሰክራል። ፋይናል ጎሉ ምንድነው? የመጨረሻ ግቡ ምንድነው ብላችሁ ጠይቁኝ። ይሄንን ነገራችሁ ጨርሳለሁ። ቦምብ ነው፣ ስሙኝ እሺ። የመጨረሻዬ ነው። ፋይናል ጎሉ ምንድነው? ምንድነው እግዚአብሔር የፈለገው? ምን እንደው ታውቃላችሁ? ኢየሱስን እንድንመስል ነው። በቃ መጨረሻ ላይ የመጨረሻ ግቡ የእግዚአብሔር ግብ ክርስቶስ እንድንመስል። ለምን? ክርስቶስ ነው የእግዚአብሔር ሙላት፣ የመለኮት ሙላት በሰውነት ተገልጦ የኖረው በክርስቶስ ውስጥ ነው። እኛ ክርስቶስ እንድንመስል ነው ይፈልገው። ስለዚህ እኛ የዳነው ፍርድን ለማምለጥ ብቻ አይደለም ማለት ነው። የዳነው ወደ ክርስቶስ መልክ እንድንመሳሰል ነው ከክርስቶስ ጋር። በነፍስ ብቻ የሚፈጸም አይደለም። ይሄ በመንፈስ በኩል በቃሉ ነው የሚሆነው። አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። ስለዚህ ማደሪያው ክብሩን በቆዳ ሸፍኖ ኢየሱስ ክርስቶስን በስጋ መገለጥ ኢንካርኔሽን እንደ ተነበየ ክርስቶስ ደግሞ ዘመኑ ሲደርስ በቆዳ ውስጥ በሰውነት ውስጥ የእግዚአብሔርን ሙላት ይዞ እንደተገለጠ በሱ ደግሞ አካል መቆረስ መጋረጃው ተወግዶ ወደ ቅድስተ ቅዱሳን መግባት አይደለም።
ቅድስተ ቅዱሳኑ እኛ ውስጥ ከገባ ከውስጥ ወደ ውጪ ስራ ከተጀመረ የውድቀት ፕሮሰስን የውድቀት ሪቨርስን ለመቀየር ነፍሳችንን መንፈሳችንን ስጋችንን እየቀደሰ እያደሰ አካላችንን ቅዱስና ሕያው መስዋዕት አድርገን እንድናቀርብ እያደረገ እግዚአብሔር በማደሪያው ውስጥ ክብሩን መደበቁ ሳይሆን እኛ እስክንዘጋጅ እየጠበቀን አሁን ያለንበት የከበረ ዘመን በዚህ ዘመን መወለዳችን እኛ የእግዚአብሔር ሙላት ተሸካሚዎች ቅድስተ ቅዱሳን የእግዚአብሔር ክብር ታቦቱን ተሸካሚዎች በውጪ የሚጎኝ ሳይሆን በውስጥ ማደሪያ ያደረገን ይሄ ትልቅ ክብር ነው ያለው ውስጣችን እና የምድረ በዳው መገናኛ ድንኳን እኛን እንደ ጥላ እያሳየ ነው። ተባረኩ። ጨርሻለሁ። ጥያቄ ካለ እና ሪፍሌክሽን ካለ እና ከዛ ይህን መንፈስ እንደያዘን ወደ ጸሎት እንሄዳለን። የእግዚአብሔር ቃል በተለየ መንገድ ካሁን በኋላ እንደምታዩት ተስፋ አደርጋለሁ። መንፈስ ቅዱስና ውስጣችሁ ያለውን መንፈስ ለውስጥ ያለውን በተረዳችሁ ጊዜ የውስጡ ድምጽ እየጨመረ እንደሚሄድ ምስክር እየሆናችሁ ነው የምትመጡት። ለምን ምስክሩ የነዚህ ሶስቱ ምስክሮች ዝም ያሉ ጸጥ ያሉ አይደሉም። በእነዚህ ውጪ ባሉት ጫጫታዎች ተወርሰው ነው። ትኩረታችሁ ወደ ቅድስተ ቅዱሳናችሁ ሲሆን ታዩታላችሁ ድምጹ እንዴት ደስ እንደሚል እንዴት እንደሚያስታውቅ። ኔክስት ዊክ የምናየው እሱን ነው። እንዴት እንግባ፣ እንዴት እንወቃቸው እነዚህ ሶስቱ ምስክሮች፣ እንዴት ከውስጥ ወደ ውጭ እንኑር፣ እንዴት ድምጹን መስማት እንችላለን፣ እንዴት መንፈስ ቅዱስን ማዳመጥ እንችላለን የሚለውን ዲፕ እንገባለን። አንብሊቨብሊ ዲፕ። በቃ እግዚአብሔር እዛን ሰዓት ነፃ ያወጣናል። ትልቅ ነገር ይሆናል። ስንሰማው የሚሆን ነገር ነው ይሄ፣ በጥረት የሚሆን አይደለም። ተባረኩ። እሺ ጨርሻለሁ። ማውራት ትችላላችሁ። ማለት ጥያቄ ካለ ወይም ደግሞ ሪፍሌክሽን ካለ እዚህ ጋር አንድ ትንሽ ደቂቃ ስለሆነ የምንሰጣችሁ ከዛ ወዲያ ብዙም ለጸሎት ለማድረግ ስለፈለግን ቶሎ ውስጣችሁ ያለውን ይዛችሁ አትሂዱ። እግዚአብሔር በውስጣችሁ የሆነ ነገር ካስቀመጠ ጥያቄ ይሁን ቻሌንጅ ይሁን የእግዚአብሔር ግብዣ ነው። ስለዚህ ተጠቀሙበት ይህንን ጊዜ። ዋው በጣም ነው የሚገርመው። ስንት እኔ በጣም ተባርኬያለሁ። በተለይ የእግዚአብሔርን ቃል በጣም እኔ እንጃ አይ ዶንት ኖ አገላለጽ በጣም የሚገርም ነው። እንደዚህ በቀላሉ ይዘነው ያለነው የእግዚአብሔር ቃል ዋው እኔ እንጃ በጣም ይገርማል። በጣም የገረመኝ ደግሞ እኔ ራሴ ጥያቄ ነበረኝ እሱ እና ባለፈው ስለዚህ ስናወራ ቤተ መቅደሱ አንድ ነው ያለው እንዴት ነው ሌላ ቦታስ ብዬ ሌላም ቦታ ካላቸው ቤተ መቅደስ እንዴት ነው መጋረጃው ሙሉ እሱን ነገር አስብ ነበርና በጣም ቴንኪው እሱን ስለገለጽ አንድ ቤተ መቅደስ እንደነበረ እና ደግሞ በጣም የሚገርመው አሁን አለመኖሩ ይሄ በጣም ማይንድ ብሎዊንግ ነው በእውነት። እና በቃ አገልግሎቱን ጨረሰ ስትል በጣም የሚገርም እኔ በጣም እንትን እያልኩ ነበር የምሰማው በእውነት። እኔ እንጃ በጣም ዋው it's amazing ግን የእግዚአብሔር ቃል በጣም ነው የሚገርመው። እንደገና ደግሞ እውነትም ዋው መንፈስ ቅዱስ መሪ ነበረ። ከውድቀት በኋላ ደግሞ ቦታውን አላገኘም ነበረ ብለ አሁን ግን
በክርስቶስ ሁሉን ነገር አድርጎ እኔ እንጃ በጣም ይሄ በጣም መብላላት ያለበት ትምህርት ነው። በጣም የሚገርም ነው። በጣም ጌታ ኢየሱስ ይባርክ ስንቴ እኔ እንጃ በጣም ደጋግሜ መስማት አለብኝ። እየተማርኩ ራሱ እየጸለይኩ ነበረ ጌታ ሆይ በቃ ሁሉም እንዲገባኝ አድርግ እያልኩኝ ቢካዝ በጣም ሄቪ ሆነ ነበረ። በጣም ብዙ መገለጦች አሉ። በጣም እኛ ራሳችን በኋላ ደጋግመን ኖታችንንም ደጋግመን ማንበብ አለብን። በጣም ነው የሚገርመው። በጣም አሜን አሜን። yes በጣም ተባረኪ። ዋው ስለ አሁን ሳምሪ ስላነሳቸው አንድ ይችን ነገር ሞር አንድ ነገር ልንገራችሁ። በጣም ይገርማችሁ ታቦቱም አንድ ነው። ታቦቱ እግዚአብሔር የሰጣቸው ለሙሴ የሰጠው ታቦት መቼ መሰላችሁ ከታሪክ የጠፋው? በ500 አካባቢ ዓመተ ዓለም ከክርስቶስ ልደት በፊት ዳዊት ዘመን ነበረ፣ ሰለሞንም ዘመን ነበር። ለምን ሰለሞን ቤተመቅደሱን የመጀመሪያውን ቤተመቅደስ ሲሰራ አስገብቶታል። ከዛ ከታሪክ ጠፋ። ለምሳላችሁ ታቦቱ ባይጠፋ ነው የሚገደል። የሚገርመን ይሄ እነዚህ ነገሮች አመላካች አልነበሩም ማለት ነው። ጥላ ነበሩ። ጥላዎቹ አካሉ ሲመጣ አያስፈልጉም። ለካ ታቦቱ መንፈስ ቅዱስን ነበር ሲያሳይ ኖረው። የእግዚአብሔርን መገኘት ነው ሲያሳይ ኖረው በቅድስተ ቅዱሳን ውስጥ ማለትም በመንፈሳችን ውስጥ አገልግሎቱን ጨርሷል። ስለዚህ ታቦቱ አያስፈልግም። ታቦቱ ዲሳፒር ነው ያደረገው ስላችሁ ኢቭን ሰዎች እስካሁን ድረስ ይፈልጉታል። እስካሁን ማንም ማግኘት አልቻለም። ለምሳሌው አገልግሎት ጨርሷል። ልክ እንደ ቤተ መቅደሱ ማለት ነው። ቤተ መቅደሱ አገልግሎቱን እንደጨረሰ እና ከታሪክ እንደተሰናበተ ታቦቱም አገልግሎቱን ጨርሷል። ከታሪክ እኛ መተናል። መንፈስ ቅዱስ መጥቷል። ስለዚህ አያስፈልግም። እግዚአብሔር እንደ ጥላ ሲያሳይ ኖሯል። አካሉ ሲመጣ ጥላው ይጠፋል። ጥሩ ሐሳብ ነው ያመጣሽው ሳምሪ፣ ጌታ ይባርክሽ። ሌሎቻችሁ የሰማችሁኝ ከሆነ አንድ ነገር አውሩና አትሊስት ሰው ሰምቶኛል ብልዬ እንድጽናና። ያ በደንብ ሰምተናል። ኢየሱስ ጌታ ነው እናገር። አዎ ጌታ ኢየሱስ ይባርክ ስንቴ። በእውነት እኛ ራሱ አሁን የተዘጋ መቅደስ ሆነን ነው የነበርነው እኔ ሳስበውና ጌታ ኢየሱስ ስሙ ይባረክ። ስለ መቅደሱ ስትናገር ሌሩን ስታወራን ቆዳ ነበር አልከን እና ከቆዳ ነበር ያ ቤተ መቅደስ የተሰራው እና አሁን የለም። ያለ መኖሩ ደግሞ ጌታ ኢየሱስ ክርስቶስ የመጣው የሰውን ስጋ ለብሶ በዛ ውስጥ ማደሩ እግዚአብሔር እንደገና ደግሞ አሁን በእኛ ውስጥ ጌታ ኢየሱስ ደግሞ ከሄደ በኋላ መንፈስ ቅዱስ በእኛ ውስጥ ልኑር ብሎ መጣ ስትል በጣም ገረመኝ። ለካ እኛንን ሕያው ነፍስ ያለን ቤተ መቅደሶች አይገርምም? በዛን ጊዜ በቁስ ነበር የተገለጠው። አሁን ግን በእኛ ነው መንፈስ ቅዱስ ሊገለጥ የወደደውና እኛነታችንን ነው መስጠት ያለብን። ይሄ በጣም ገርሞኝ በቃ ከዚህ ውስጥ መውጣት አቅቶኝ እያስተማርክ ሌላ ነገር ማሰብ አቃተኝና ለካ የጌታ ኢየሱስ ክርስቶስ በሚሞተው በሰው መልክ መምጣቱ እኛ እንድንረዳው ነው እና ይሄ መረዳት ደግሞ አሁን ያለው ደግሞ ቅርበታችን ከጌታ ጋር ያለን ማለት እግዚአብሔር በእኛ የፈለገው የኛን ህብረት የፈለገው እኛ መቅደሶቹ እንድንሆንለት ነው። ስለዚህ መንፈስ ቅዱስ በውስጣችን ስለ ነፍስ ስለ መንፈስ ስለ ስጋ ታወራ ነበርና ይሄ አሮጌውን ነገራችንን ትተን ወደ እግዚአብሔር ሙላት እሱን ወደ መምሰል እንድናድግ በቃሉ በተጻፈው ቃል በእውነት ይሄ የእግዚአብሔር ቃል ገና አልገለጥነውም። አሁን ስረዳው ገና አልገባንም ማለት ነው እና ወደዛ ሙላት መግባት እንዳለብን ነው ያየው ያለሁትና ጌታ ኢየሱስ ዘመንን ይባርክ። ነፍስም አልቀረልኝ። ተባረክ። አሜን አሜን። ተባረክ ለምለም፣ ተባረክ። ቆንጆ ሪፍሌክሽን። ኢየሱስ ጌታ ነው። አይናችን ከበራ ቀጥይ ቲና አውሪ። አሚን። ያውም ስራ ላይ ሆኜ ነው እየሰማሁ ያለሁት፣ ግን ምንም ነፍስ አልቀረልኝም። ስፔሻሊ አሁን ለምለም ባለችው ዋናው
ኪዳን ያለበት ዋናው ታቦቱ ዋናው በቆዳ ነው የተሸፈነው በሚለው ወደኋላ ተመልሼ መመልከት ጀመርኩኝ። ኦኬ ሙሴ ይቀበለው የነበረውን በዘጸአት እና ፕላስ ደግሞ ሲደግመው ራሱ በዘዳግም እየደገመው ሌዋውያን ላይ እና ኦ ማይ ጋድ እያልኩ በፍጹም ተረድቼው አላውቅም። ኢየሱስ ያ የተሰወረው በቆዳ የተከደነው እሱ ኦ ማይ ጋድ እሱ ኢየሱስን ሪፕሬዘንት እንደሚያደርግ አሁን እየተናገርክ በፍጹም ብሎ አፕ ነው ጭንቅላቴ መሸከም እስኪያቅተው ድረስ ነው ወደ ኋላ የተመለስኩትና ያ ማለት በሙሉ አምስቱም የሙሴ መጽሐፎች ሙሉ አዲስ ኪዳን ሆኖ ነው የታየኝ። ሙሉ አዲስ ኪዳን እንዶ ከማቴዎስ ጀምሮ እስከ ዮሐንስ ራእይ ያለው በእነዚህ በአምስቱ የሙሴ መጽሐፎች ያው የሕግ መጽሐፍ በዛ ውስጥ የተጠቀለለው በሙሉ እንዳለ ሪፍሌክት የሚያደርጉ እንደሆነ ነው እያየሁት ያለሁት። አሁን በተለይ በዚህ 3-4 ሳምንት ስለዚህ ስለ ታቦቱ ስለመገናኛው ድንኳን እየተማርን ያለው ነገር ሁሉ ከአእምሮዬ በላይ ነው የሆነው። እየደገምኩ ሁሉ እያዳመጥኩት ነው እና የሚገርም ነገር ነው። አሁን ቅድም ለምን እንዴት ልኖር እያልኩ ነበር ራሴን የምመለከተው። ይሄን ያህል ነገር እግዚአብሔር እኔን አምኖ በእኔ ውስጥ እንዲህ የከበረውን ቅዱስ መንፈስ ካስቀመጠ እግዚአብሔርን እንዴት ላገልግለው? እንዴት ልመላለስ? እንዴት ነው ራሴን ማየት ያለብኝ? አሁን ገብቶሃል? አሁን ለምለም እንዳለችው ነው ይሄ ቃል ተከድኖብናል። ድነናል ኦፍ ኮርስ በማመን ነው በጸጋው ሜዳን ነው። ግን እየኖርነው ነው ወይ? አሚን አር ዊ ሬዲ የሚለው ነገር ለራሴ ትልቅ የጥያቄ ምልክት ሆኖ ነው አሁን ጭንቅላቴ ላይ ለራሴ እኔ ቲና ለራሴ ትልቅ አሳይመንት ነው የሆነብኝ። አሁን ሩቅ ማየት ሁሉ ጀመርኩኝ። ምን እያደረኩ ነው? እንዴት እየተመላለስኩ ነው? ምንድነው ፉልፊል እያደረኩ ያለሁት? ምንድነው ከእግዚአብሔር ሐሳብ ጋር ነፍሴን ስጋዬን መንፈሴን ተስማምቶ እየሄደ ያለው ወደሚለው ወደ ራሴ እንድመለከት ነው ያደረገኝና አይ ዶንት ኖ በእርግጥም ደግመን ኖት ያዝን ቁጭ ብለን ታይም ሰተን መመልከት እንደገና እንዳለብኝ ነው ለኔ። ቤት ገብቼ አሁን እምተኛም አይመስለኝም እንደገና ቁጭ ብዬ ደግሞ ምክንያቱም ወደ ራሴ ነው እያየሁት ያለሁትና ጌታ ኢየሱስ ይባርክህ። አሜን። ቲና ተባረኪ፣ ጌታ ይባርክሽ። ቲና አንድ ነገር አስታወሰችኝ። በጣም የሚገርማችሁ ነግሬያችኋለሁ፣ ግን እስቲ እችን ጠንከር አድርጋችሁ ያዟት። እዚህ ጋር ይታያል እንትኔ እዚህ ጋር ያለ እዚህ ጋር ሲሆን የእግዚአብሔር ቃል ከዚህ ሲወጣና ከዚህ ሲወጣ አንድ አይደለም። የእግዚአብሔር ቃል ቅድም ነግሬያችኋለሁ። ከዚህ ሲወጣ ፊደል ነው፣ ከዚህ ሲወጣ ግን መንፈስና ህይወት ነው። ስለዚህ እኛ እዚህ ጋር ነው የተደበላለቀብን። ብዙዎቻችን እዚህ ጋር ነን። እዚህ ጋር ነው የምናጠናው፣ እዚህ ጋር ነው የምንጠቅሰው። ሃይማኖታዊ አይነት ነው እየሆነ ያለው ማለት ኃይሉን የካደ ፊደል የሚገል ማለት ነው። ለዚህ ነው ለውጥ በምንፈልገው መንገድ ያላገኘ ነው። ለካይሰው ጥረት አይደለም። አንደኛ መረዳት ያለብን ውስጣችን የእግዚአብሔር መንፈስ አለ። የእግዚአብሔር ቃል ውስጥ መንፈሳችን ውስጥ አለ። ማንም ሊያስተምራችሁ አይገባም፣ አያስፈልግም። እናንተ ቅባቱ አላችሁ ነው የተባለው አይደል? ዛት ሚስ ምን ማለት መሰላችሁ? ሕያው ቃል ኢየሱስ ውስጣችን አለ። ሕያው ቃል ማለት ሙሉ በሪትን ወርድ ወይም በተጻፈው ቃል ሕያው ቃሉን እያዩ ነው የጻፉት። ስለዚህ የተጻፈው ቃል መኖሩ በቂ አይደለም። ሕያው ቃል እዚህ ውስጥ ስላለ ከዚህ ወደ እዚህ ነው መኖር ያለብን። ለእንዴት እንኖራለን ለሚለው ነው አሁን ኔክስት ዊክ አደገኛ እሱ ነው። ጥልቅ ሆነ የገባ መረዳት አለ እዚህ ጋር እዚች ጋር ቅድስተ ቅዱሳን ጋር ያለ ከዚህ እንዴት መኖር እንደሚቻል ማወቅ አትፈልጉም? አይገርምም? እዚህ ጋር እንዴት እንኖር? እንዴት ነው የዚህ ድምጽ የሚታወቀው? እነዚህ ምስክሮችን እንዴት እናግኛቸው? እንዴት ዲፕ ዳውን እንግባ? እንዴት ከነዚህ እናምልጥ?
ከነፍሳችን እናምልጥ? እንዴት ኦርደሩን እና ሪቨርስ እናርገው? ወደ የመዳን ኦርደር ጋር እንምጣ። መንፈሳችን በመንፈስ መመላለስ እንጀምር። መንፈሳችን ይግዛ። እነዚህ ነገሮችን ግልጽ የሚያደርግ ፕራክቲካል ነገር ይዤላችሁ እመጣለሁ። ፕራክቲካል ከሰማችሁ በኋላ አለመሆን የማትችሉት። ለአንድ ሰው ፋይናል እድል ሰጥና እንጸልያለን። እኔ አስቴር በጣም ነው የገረመኝ በእውነት። የሚያስተውሉ ሰዎች እንዴት ታድለዋል። እና ማስተዋል ጌታ ሰጠኝ። እግዚአብሔር የተመሰገነ ይሁን። በእውነት ግማሽ ነው መቶ እንኳን የያዝኩትና ማስተዋል እንዴት ደስ ይላል። በእውነት እግዚአብሔር የተባረከ ይሁን። እንትን ስለ ቆዳው ቅድም ስትል እኛም እኮ አሁን በቃ እንደዚህ በስጋንን ያለነው ግን ውስጣችን አምላክ ተቀምጠዋልና ግን ያንን በቃ በጸሎትም በቃልም እንደዚህ በቃ ውጭ ካየን በቃ ካልተጋን ኢግኖር እናደርገዋለን መንፈሱ ማለት ነው። እሱ ነበር እየመጣብኝ የነበረው። እና ሌላ ደግሞ እነዚህ ይሄ መቅደሱ ቤተ መቅደሱ ስጋ መንፈስና ነፍስ ነው እያልክ ነበረ ማለት ነው። እና የእግዚአብሔር ቃል ነው መሀል ላይ ያለው። በቃ የእግዚአብሔር ቃል ነው ዋናው። በቃ ፎከሳችን ስርዓት እንዳይሆን በቃ ዝም ብለን ህብረት ተገናኝተን እንዳንለይ ፎከሳችን የእግዚአብሔር ቃል እንዲሆን፣ የአንድ ቀን የሁለት ቀን በሳምንት እንዳይሆን የ7 ቀን እንዲሆን ባለፈውም ያልከን ነበር። ማሰላሰል ነው ዋናው። ያኔ እንትን ያልክ ነበር ማሰላሰል ነው ያልክ ነበርና እሱ ነው በጣም እሱ ነው የገባኝ። የቆዳውና የእንትኖች ይሄ የስጋ መንፈስ እና ነፍስ በጣም እሱ እነሱን የወሰድኩት ከዚህና እና በቃ ውስጤን መመልከት እንዳለብኝ ውስጥ ያለውን መንፈስ ማዳመጥ እንዳለብኝ እና ብላክ ያደረገኝ ደግሞ ስሜትና ፈቃድ ላይ ያለው ወደ መንፈስ ለመሸጋገር የእግዚአብሔር ቃል ያስፈልገኛል። አሁን ግን እዚህ ጋር እንዳለሁኝ በዚህ ተይዤ እንዳለው እና እሱ ላይ ገባኝና በቃ ጌታ ምሕረቱ ይሄንን እኮ ሲለን ጌታ ሊፈውሰን ነው ወደ ውስጠኛው እንድንገባ ለዛ ነውና በቃ እግዚአብሔር ይመስገን ስላንተ በእውነት ጌታ ቸር ነው። ምሕረቱ ነው በቃ ይሄን እንድናውቅ ያደረገን። ተባረክ። አሜን አሜን። ተባረኪ። ሌላ ሰው ከሌለ አንድ ነገር ነግራችሁና ወደ ጸሎት እንግባ። እሺ እኔ አንድ ጥያቄ አለኝ ስንቴ። ፐርፌክት ጥሩ። ስለ የቅድስተ ቅዱሳን ጋር ያለው ከኛ ጋር እንትን ያልከው አሁን ህጉ ጽላቶቹ የእግዚአብሔር ቃል አለን፣ መናው ደግሞ እና የአሮን በትር እና መናውን ትንሽ አይ ዶንት ኖ ዲስክራይብ ብታረግልኝ ላይክ የእግዚአብሔር ህይወት ወይ እግዚአብሔር ማዘጋጀት ነው ያልነው እና እሱን ትንሽ መናው ኑሯችን ህይወታችን ኑሯችን እሱ ነው ለመኖር ለመንፈስ ለስጋ ዳቦ እንደሚያሳይ ለነፍሳችን የእግዚአብሔር ቃል ያስፈልጋል አይደል? ወይም ደግሞ እግዚአብሔር ነው። ህልውናችን ኢየሱስ ነው። ህልውናችን ህይወት ነው። እሱ ያለሱ ነፍሳችን መንፈሳችን መቀጠል አይችልም። ምስክሩ እሱ ነው። ለምን ኑሮዬ አንተነ ስንል ገብቶን ማለት ነው። ያ ምስክር ነው። ውስጥ ስለመሰከረ ነው። አዎ ከውጭ ያለው አይደለም፣ ውስጥ ያለው እግዚአብሔር ነው። ባለስልጣን ብቻ አይደለም እግዚአብሔር። ለኔም ለመኖሬ ለሰርቫይቪንጌ ምክንያት ነው። ስጋዊ አይደለም እያወራ ያለሁት መንፈሳዊ ነው። ስለዚህ እነዚህ ምስክሮች ሶስቱም ሙሉ ተፈጥሮን የያዙ ናቸው። ሙሉ ነገርን ያካተቱ ናቸው። ከህጉ ጀምረሽ የእግዚአብሔር ቃል፣ ከዛ ደግሞ ማዘጋጀት ፕሮቪዥን ብንለው፣ ከዛ በኋላ ደግሞ ስልጣኑ በስልጣኑ ነው እየኖርን ያለነው። በሱ ባለቤትነት በሱ ጌትነት ነው። ኔክስት ዊክ በደንብ ነው የሚገባን። እሺ እነዚህ ነገሮች ሞር ይብራራሉ። ለምን ውስጥ ትኩረት አደርጋለሁ አልኳችኋለሁ። ፎከስ እናደርጋ እዚህ ውስጥ። እሺ ቴንክ ዩ። መውጣት የምታገኙት
ቅድስተ ቅዱሳናችሁን ታገኙታላችሁ። በቃ ሌላ አባባል የለም። እንዴት አድርጌ ልገለጽላችሁ? ይሄ ነው፣ እንደዛ ነው የሚሆነው። ለምን መሰላችሁ? በፊደል አይደለም፣ በቃል አይደለም መረዳት፣ በቃል ለመግለጽ እየሞከርን ነው። በዚህ ውስጥ ነው መረዳት መምጣት ያለበት። እዚህ ጋር ከመጣ በቃል ነው። ከዚህ ከመጣ ጥሩ ነው። ለምን በቃል ተርጉመነው ከሌሎች ጋር እንድንተገብረው ወደ ስጋችን እንድናመጣው ነው፣ ወደ አደባባዩ። ግን መምጣት ያለበት ምንጩ መነሻው እዚህ መሆን አለበት። ከዚህ ከተነሳ ምሪት፣ ከዚህ ከተነሳ ስልጣን፣ ኃይል፣ መኖር፣ ህግ፣ ኤቭሪቲንግ የምትሉት ከዚህ ከሆነ ከተነሳ እዚህ ጋር ይሄ የፈጠረው ካልሆነ ነፍስ፣ መንፈስ፣ ስጋ አሜን፣ ሐሳብ፣ ስሜት፣ ፈቃድ የኛ ማለት ነው። ስንወድቅ የኛ ነው የሆነው። እዚህ ላይ ነው የወደቅነው። ይገርማል። ከዚህ ወደዚህ ነው የተፈጣፈጥነው። ስንወድቅ በፊት እዚህ ነበር፣ እዚህ ነው የመጣ ነው። ኔክስት ዊክ ግን ስናይ ይገርማቸዋል። ሌላ አንድ ነገር ልነግራችሁ የፈለኩት ቆዳዎቹ የተደራረቡ ናቸው፣ ድርብርብ ናቸው። 4 ቆዳዎች ነው አርግ ያለው። ከላይ ኖርማል ቆዳ ነው፣ የሰው ቆዳ፣ የእንስሳ ቆዳ በቃ ቆዳ ነው ያርግ ያለው። እያንዳንዱ ከስር እየጠለቃችሁ ስትሄዱ 4 ሌየር ነው፣ ቆዳ ናቸው። ጄኔሬሽን ነው የሚያሳየው ብያቸዋለሁ አለ። እስክንዘጋጅ እየጠበቀ ማለት ነው መገለጡ። በዛ ዘመን በእነሱ ዘመን እንደማይሆን አንደኛ እሱን እያሳየ ነው። ኔክስት ዊክ ግን ስንገናኝ ይገርማቸዋል። እነዚህ ራሳቸው ቆዳዎቹ ራሳቸው እያንዳንዳቸው ሚኒንግ አላቸው። ለሙሴ ሲነግረው እያንዳንዱ ሚኒንግ አለው። እሱ ላይ ራሱ የሚገርም ነገር ነው የምናየው። አይናችን ይከፈታል። እግዚአብሔር ይመስገን። ወደዛ አልሄድም ዛሬ ግን ሌላ ጥያቄ ከሌለ እንጸልያለን። እግዚአብሔር የሚጠቅመንን ነገር ሰጥቶናል። አሁን በፊቱ መቅረብ ነው ያለብን አይደል? ጥያቄ ካለ ግን ጥያቄ ለአንድ ሰው ዋን ሞር ሰጥና ወይም ሪፍሌክሽን ሊሆን ይችላል። ከዛ በኋላ እንሄዳለን። ደስ ብሏቸዋል? ተባርካቸዋል? በጣም እግዚአብሔር ይመስገን።